تشاو شي ما عزت متى يا ما عزت ورحي حدور ملء واي ايوه انكر افرعك من لزيه معي حازي معي حازي نعم نابي لحوي ايوه خشي بي سترونج ايش نابي شاو زحمه معك ايش موا باي ايش نينا طوكيو وريت نو طوكيو ني طوكيو عرفي ناي አይቻልም አይ ስራ ይበዛብናል ነይ እናት እወድሻለሁ እሺ በጣም ነው ምናፍቃት ቶኪዮ ይናፍቃታለሁ ስራ ያዛ በቃ አይ ነው ብዙሓት ዓበይቲ ነው ክምለስሎ ከገኘ እሺ እሺ ይዘልክ ከመጽየ علاش لو مسبلوك سازات ايش نعشق ايش ولا بيه والله شنطه حطوطي سلامي ايش سيدي مامي تشا لابيتو ما نقرر نابي اذا قبطور اذا نيو قبطور باي ليش بطلوا اه ጋይስ እንግዲህ እንደዚህ ብለን ኢትዮጵያዊ መስለን እየወጣን ያለ ነው። ሪዝ ወርዴስ አሜሪካ መጣንላችሁ። ባም 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 ቡም አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። እቴና አትፊታው እንግዲህ ምን ማድረግ አይቻልም። ደርሰን እንመጣለን። ታሪክ ሰርተን እንመጣ ነው። አክበረት ደግሞ ፊልሟን እያየች ነው። ምን ያይሽ ነው ያለሽው? እና ያ ማዘርና ታስገባት እሺ ይሄው እነዚህ ሶስት ሻንጣዎች ይዤ ነው የሚሄደው ሌላ ምንም የቀረ ነገር የለም አቢ ናሐኔም አተመቷል ካርድ ቤዛኻ ካርድ ታቴኒዮም አይዲ ምናምን ድራይቨር ላይሰንስ ምናምን አመኪና ኻውሽት ዲኛ ኔራ ዋሌት ያኔ ግን ላይሰንስ አዋ ምንም ዋሌት በእና ያኔ ዋሌታ ናፒ انت كاردير اخا دغا انت تسغباو لابي كاردير اخا تيغا ايتيكا نا انت اي دي كارد انه حدا معلت انه حيز خالي مصيخا زوديو غير الخري خاني اي تي ام رخيبه ياي جايز وين زللا አሜሪካ እንዴት ናችሁ እየጠበቃችሁ ነው እኔ በጣም ጓጉቻለሁ እስከማያችሁ ድረስ መጀመሪያ ወደ ዋሽንግተን ዲሲ ነው የምመጣው አሁን ወደ ኤርፖርት እየሄድን ያለ ነው አምሮብኛል ከአንድ እስከ 10 እስኪ ይሄ ሸበጥ አድርጌያለሁ because አውቀዋለሁ ድሮ ህፃን እያለ መዘነጥ አቆም ለኤርፖርት ማለት ነው ፈታ ብለን እንደዚህ ትገባለህ በቃ ምን አገባ ዳጊ ተው አታካብድ አንተ ሰው በእናታችሁ ወይ ተውና ይኸው ሌላ የሚያካብዳል ኧረ ተው በእናታችሁ ምንድነው ኧረ እንት ቦርሳ ያለች ከኋላ ነው የጫናችኋት ላፕቶፕ ምናምን እንዳንረሳት እሺ ወደዛ ነው የምናስገባት አሁን እናስገባ ከፈለክሽ እሺ የፈሚል ልብስ ይዛ አስገብቻለሁ ሁሉ ይኸው እንካ ይሄ ነው በቃ እንደዚህ የምቀርጸው ካሁን በኋላ አቶ ብርሃኑ እዚህ ያሉ አብረን እየሄድን ያለ ነው እና ገብተናል እላቸዋለሁ የሚገርም ድባብ በጣም ብዙ ሰው አለ በጣም ብዙ ሰው በዚህ ነው የምንገባው ጋይስ ትንሽ ሙድ ሊያዝ ካሜራ እንዴት አባቱ ነው የሚያምረው አይ እንዴት ናችሁ ሰላም ነው አለን ካሜራ መቅረጽ አፍራለሁ እንዴ ጋይስ ይሄ ቢዝነስ ላውንጅ ነው እንደምታዩት በጣም ነው የሚያምረው በጣም ሌት ሆነን የገባ ነው ባይዘው ምግብም አልበላውም ቀኑን ሙሉ ኦልሞስት ልትሉ ትችላላችሁ ሽሮ ነው የበላው ተሰርቶልኝ ምናምን እና ጋይስ አሁን ያለ ነው የኢትዮጵያን ኤርላይንስ ቢዝነስ ላውንጅ ነው እዚህ ጋር እንደምታዩት የሚገርም የቡና ሴሬሞኒ አለ አብዛኛው እንግዲህ ወደ አሜሪካ ይሄን ነው መቶ ልጆች ቀዶ ጥገና እንደገኙ ፈንድሬዚንግ ይላል አሰልጣኝ ነው
ጋይስ አሁን ወደ ፕሌን ልንገባ ነው። አርፍደንም ቢሆን ለስከው ነው። ወረፋችን እንጠብቃለን። ከዛ ወደ ውስጥ እንገባለን። አሜሪካ እየመጣ ነው። ኢትዮጵያ ደግሞ ወዳቸዋለሁ፣ እናፍቃቸዋለሁ። ተመልሼ እመጣለሁ። እሺ ንግስታችሁን ጉድ አወጣላችኋለሁ። ኦኬ ሸርሙጣ እንደሆነች እነግራችኋለሁ። ማንም አይደለም እንዴ አንበሳ የሰጣት በሙሉ አይደለም እንዴ ከአሜሪካና ከሄደ የሚጎበኛት። እኔ ከዚህ በፊትም ነግሬያችሁ ነበር። ጂጂ ለጃኒ አግዛ ወይም ጃኒን ወዳ ሳይሆን በጃኒ በኩል አድርጋ አዶናይ ልታጠቃ አስባ ነበረ። ነገር ግን ልጅቷ ምንም አይነት ፍንጭ ሳሰጣት ስቀር ወይም ደግሞ ምንም አይነት ምላሽ ሳሰጣት ስቀር ተበሳጭታ አሁን ደግሞ ቆሜላታለሁ እያገዝኳት ነው ያለችውን ልጅ ራሱ በዚህ ደረጃ ማዋረዱን ተያይዘዋለች። አሁንም ቢሆን እኔ ለጂጂና ለመሰሎቿ ልል የምፈልገው ነገር ቢኖር አዶናይ ፖለቲከኛ አይደለም ወይም ደግሞ ባልደረባቸው አይደለም። እዚህ ሶሻል ሚዲያ ላይ ቁጭ ብላችሁ እንደምትሰዳደቡት አይነት ሰው አይደለም። ጀስት እሱ ስራውን ነው እየሰራ ያለው። ስለዚህ በጭራሽ መልስ አይሰጣችሁም። የፈለገ ያህል ብትንጨረጨሩ፣ ደፋ ቀና ብትሉ፣ የፈለጋችሁትን ያህል የሱን ስም ለማቆሸሽ ረጅም ርቀት ብትጓዙ እንኳን በጭራሽ ወጥቶ መልስ አይሰጣችሁ ወይም ደግሞ ኖቲስ አያረጋችሁ። ስለዚህ እንዲሁ በከንቱ ስትለፉ ነው እንጂ ከልጁ ጋር የሚያደራረሳችሁን ነገር የለም። ልጁን ከናንተ ጋር ወርዶ ከናንተ ጋር ይሄ የእሰጣ ገባ ጨዋታ ቢጫወት አይመስለኝም። ስለዚህ ተስፋ ቁረጡ።